እየሄድኩኝ ነው ማለት ነው። እና ተፍትሽ የለም ምናምን የምትሉ ወላሂ ተፍትሽ አለ ማለት ነው። እኔ ራሱ 2 ሾርጣ አጋጥሞኛል መንገድ ላይ ሲሄድ። ሁላችሁም ስትሄዱ እየተጠነቀቃችሁ ሲቀጥል ደግሞ መውጣት ምናምን አታብዙ። በጣም ተፍትሽ አለ በአሁኑ ላይ ጊዜው የተፍትሽ ነው። ይሄም ደግሞ ምንድነው ስሙ ኢቃማ ምናምን እያሉ በዛ ሰበብ ስለተነሳ በጣም ተፍትሽ በዝቷል ማለት ነው። እና ሳታስቡ ነው የሚይዟችሁ። በተለይ ጣይፍ አካባቢ ማለት ነው። ፋርማሲ ላይ እና ሱቅ ላይ በጣም ተጠንቀቁ። ምክንያቱም የሾርጣ ልብስ አይደለም የሚለብሱት ቶብ ነው የሚለብሱት እና በጣም ጥንቃቄ እያደረጋችሁ ይኸው እኔ ለራሱ እዚህ አካባቢ ሲደርስ ወላሂ ከላይና ከታች 2 ሾርጣ ቁሟል ማለት ነው። ግን ባላየ ቀስ እያለፍኩት አንደኛው እንትን ላይ የሾርጣ መኪና ላይ እንትን አለ ሾርጣው ራሱ አለ። ግን ስልክ እየጎረጎረ ነበር እና አላየኝም። አንደኛው ደግሞ ሰውዬው የለም ማለት ነው። ግን በጣም ተፍትሻለሁ። ይሄ ደግሞ የሚሄድበት አካባቢ እንትን ነው ዶጎል ያኔ ተፍትሻለሁ እዚህ አካባቢ ማለት ነው። እና ሁላችሁም ስትሄዱ በጥንቃቄ ምናምን ይሁን። ሁላችንንም አላህ ይጠብቃል። ሲቀጥል ደግሞ አሁን በረራ ይዘጋል እየተባለ ነው። እርግጠኛ አይደለሁም ግን ከአረፋ በኋላ በረራ ይዘጋል እያሉ ነው ማለት ነው። ሁላችንም እንጠንቀቅ፣ አላህ ይጠብቃል። በገጠርም በከተማም ያለውን እንግዲህ የተያዙትንም አላህ በሰላም አላህ ሀገራቸው ያብቃቸው እያልኩኝ ይሄን ይመስላል ማለት ነው። በተለይ አደራ የምላችሁ ነገር ነው ማለት ነው። ሱቅ ላይ በጣም ተፍቲሽ አለ። የሚለብሱት ቶብ ነው እንትን አይለብሱም። ምንድን ነው ስሙ ይሄ የፖሊሶቹ ልብስ እሱን አይለብሱም። ቶብ ነው የሚለብሱት። በቃ አላቅም። በተለይ በየገጠሩ ምናምን እያሯሯጡ ነው የሚሉት ማለት ነው። ሌላው ደግሞ ውዶቼ ያው ዩቲዩብ አከታታይ አዲስ ነኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አርጉኝ፣ አበረታቱኝ። ምክንያቱም ሁላችንም ስደተኛ ነው። ያው ምን መሰላችሁ የማዳም ቅመሞች አንዳንድ ጊዜ ስለማንወጣ ምናምን እንደዚህ ስለማንታይ ስለማንጨፍር ያን ያክል እይታ ምናምን አይኖረውም ቪዲዮአችን ማለት ነው። ግን አበረታቱን ሁላችሁም። እኔ ሰብስክራይብ ያደረገኝን እመልሳለሁ፣ ላይክ ያደረገኝን ላይክ አደርጋለሁ፣ ሰብስክራይብ ያደረገኝን ሰብስክራይብ፣ ሻር ያደረገኝን ሻር አደርግለታለሁ። እና ሁላችሁም አበረታቱን የኔ ውዶች። ሁላችንም በያለንበት ሰላማችን ይብዛ። ሲቀጥል ደግሞ ሀገራችንን አላህ ሰላም ያርግልን እያልኩኝ ደግሞ ሶስተኛ መልእክቴ ከኢትዮጵያ ወደ ሳኡዲ ለመምጣት ያሰባችሁ ሰዎች ግን ምን አስባችሁ ነው ከኢትዮጵያ ወደ ሳኡዲ የምትመጡት? አንደኛው በአሁኑ ሰዓት ባህር ላይም በጣም ብዙ ሰው እያለቀ ነው ማለት ነው። ሲቀጥል የመን ላይ ደግሞ እንትን አለ ጦርነት አለ። ከዛም ደግሞ ብታልፉ ድንበር ላይ በጣም ከባድ ችግር አለ ማለት ነው። በተለይ ድንበር ላይ የዛሬ 3 ዓመት ያሳለፍኩት መቼም ቢሆን አልረሳም። ድንበር ላይ ያሉ ደላሎች በጣም ባለጌ፣ በጣም መጥፎ ናቸው። እኔ እንግዲህ ከመጣሁ የዛሬ 3 ዓመት እንደዚህ ሚያዝያ ላይ ነው ግንቦት ላይ ምናምን ድንበር ላይ ነበር። እንደዚህ ግን በተከታታይ ድንበር ላይ ነበር። በጣም ከባድ ችግር ደርሶ ረሃቡ ውሃጥሙ ሰዎቹ ድብደባ ለምንነ ወላሂ ነው ማሱ ለሴት አያዝኑም። ድንበር ላይ ያለ ሰው ለሴት አያዝኑም፣ ይደበድባሉ። መደፈር አለ። ግን አልሐምዱሊላህ ያልደረሰብኝ ነገር ረሃብና መደፈር አልደረሰብኝ። ሌላ ሁሉም ደርሶብኛል። ተደብድቤያለሁ፣ ተገድያለሁ እና ዝም ብላችሁ
እየገባችሁ ቤተሰብን አታስጨንቁ፣ እኛንም አታስጨንቁን። በቃ ቪዲዮ እያያችሁ ነው በየሀገሩ። በአሁኑ ሰዓት ሁሉም ሀገሩ ጊዜው ሁሉም ሰልጥኗል ማለት ነው። እና እንትን አትበሉ በቃ እንሂድ ብትመጡ ለራሱ ማለት ነው እንደው በሰላም ራሱ ቦታችሁ ብትመጡ እንትን የለም ስራ የለም። በቃ በሁሉም ስራ የለም፣ ወላሂ ስራ የለም። አንዳንድ እድላችን የሆነ ምናምን ቋሚ የሆነ ስራ ይኖረናል እንጂ አልበለዚያ ስራ የለም። ሳኡዲ ተበልቶበት አልቋለ እንደው ወደ ሌላ ሀገር ምናምን ይሻላል እንጂ ሳኡዲ የለም በቃ ምን ወላሂ። ይሄ አሁን የኔ ባል ነበር እየሰራ 4 አመት 5 አመት ሰራ። ያኔ 4 አመት እንደ 3 አመት ነው ሰርቶ ሌላውን አልሰራም ማለት ነው። በስተመጨረሻም ሾፍጣ ወሰደው ይሄው ጠፍቶ በአንድ ወሩ የተገኘው በራሱ የደወለልኝ ዛሬ ነው ማለት ነው። እና ከሀገር ቀላላችሁ ወላሂ ነው የምላችሁ። እዚያ ገጠር እርሻ ምናምን ከረጆርሻችን እያረሰችና ለሆድ ነው መቼም የምንኖረው ከአመት የምትለት በጣም እንደዚህ የሳኡዲ መንገድ የባህር ምናምን ቆረጣ ድንበር ቆርጠን የመጣንበትን እንዲሁ የአላህ አላህን ፍለጋ በቃ የአላህን መንገድ በቃ የቁርአንን መንገድ በቃ እኔ እንጃ እሱን ፍለጋ በቃ ብንሄድ አሁን ብንሞት ራሱ በቃ ጥሩ ነገር ፍለጋ ስለሆነ አላህ ረብል ዓለሚን በቃ የጀነት ፍርዶስ ሊያደርገን ይችላል ማለት ነው። እኛ ግን ገንዘብ ፍለጋ በባህር ገብተን እንሞታለን፣ ግማሻችን እንሞታለን፣ ግማሻችን ችግር ይደርስብናል፣ ብዙ ነገር ማለት ነው። ወላሂ ነው የምላችሁ። ግን ሀገራችን ላይ ብዙ ስራ ይሰራል። ለምሳሌ አንደኛ በቀላል እርሻ እኔ መቼም ገበሬ ባልናት እንትኑ ለራሱ ግምት የምንዘራው እንደፈለገ ከዚህ የተሰፋት ይታረሳል። ወላሂ ከተማ ሁል ጊዜ በሽመታ ሁል ጊዜ የዛሬ ይሄን ገዛሁ ትላላችሁ ማለት ነው። እና በጣም ከባድ ነው። ይኸው እዚህ ጋር ሱቅ ላይ ገብቼላችሁ እየገዛዛሁ ነው ማለት ነው የምፈልገውን። እኔ ደግሞ የምፈልገው ቲማቲም አስር ነበረ። የቲማቲም አስር አላገኘሁም ማለት ነው። እሱ በደማንስ በጣም ቆንጆ ነው። የደማንስ ስለሚያመንጋዛ ነበረ። በነገራችን ላይ ደማነስ ላለባቸው ሰዎች ይሄ የቲማቲም አሲር በጣም ቆንጆ ነው ማለት ነው። እንትን ያኔ በጣም ቆንጆ ቶሎ ነው ደም የሚመልሰው እና ተጠቃሙ ተረፈ ግን አላገኘሁም ማለት ነው። ሌላው ወላሂ እየደከመኝ ነው ቪዲዮ እየሰራሁኝ ያለሁት ማለት ነው። በየሱቁ እንደውም ከአሁን በፊት በባለፈው ማለት ነው በሱቅ እንደዚህ እየሄድኩኝ ዘወር አስር ከማላይ ቆሟል ማለት ነው። ቆርጣ ማለት ነው። ከዛም በኋላ ባላየ ቀስ እያመለጥኩ። በነገራችን ላይ ይሄ ሱቅ በጣም ትልቅ ሱቅ ነው። የፈለጋችሁት ነገር ታገኛላችሁ ማለት ነው። እዚህ ከሄዳችሁና ለዛ ነበር እዚህ በስንት ይችላል ከኛ ቤት ቢያንስ 5 ደቂቃ ምናምን እንደዚያ ነው ይሆናል በእግር እና በጣም ታሪክ ነበር ስነግራችሁ። እራሳችሁን ጠብቁ። በጣም ተፍትሽ አለ፣ ተጠንቀቁ። ከሀገር አትውጡ እባካችሁን። ደግሞ እኔ በጣም ያሳፈረው ነገር ማለት ነው፣ በጣም የሚያሳፍረው ነገር እንደነዛ ህፃኖች ልጆች ፓስፖርት እየወጡ ወደ ሳኡዲ የሚልክ ቤተሰብና አሊላሂ ወኢና ኢለይሂ ራጂዑን እንደው ወደ ጥያቄ አለባችሁ ናቸው ቤተሰቦች። ፓስፖርት አውጥተው ሂዱና ስሩ፣ እኛ ከብዳችሁና አንችላችሁም እያሉ ቤተሰቦች ልጁን ወላሂ ለአዚም አለወጉ ቦታ የሚጥሉ ሰዎች እኔ መቼም በጣም ከባድ ነው። እንደው ስንቱ በተለይ ዱባይ ላይ ማለት ነው እንደው 15 አመት እኮ ያልሞላችሁ ናቸው የሚላኩት እና አላህ እንደው የሚያገር ሰው እንደው ከልጁ ብር መረጣ እንደው አላህ ይርዳን ቅያሜን ደረሰ ማለት ነው። እኔ መቼም በጣም ነው ያዘንኩት። ሁላችሁም እንግዲህ አላህ ይጠብቃችሁ። የኛ ሀገር ሰው እንደሆን ችግር በዝቶበታል ወላሂ ነው የምላችሁ።
እንደው እኔ ለራሱ ማለት ነው ከሀገር ስመጣ ሐዋላ ራሱ የሚሐውልልኝ አጥቼ ድንበር ላይ በጣም ስቃይ እየተሰቃየሁ አባቴ ራሱ ማለት ነው የራስሽ ጉዳይ እኔ አላውቅሽም ለምን አራት ልጅ ነበር ማረ ለምን አያረብድሽም ማለት ወላሂ ነው የምላቸው። አሁን ግን ሳውዲ ሲገባ ይሄ መዳዝና ይደውልብኛል ማለት ነው። የዛን ሰዓት ግን እኔ ኢትዮጵያ ኧረ እንኳን አይደለም ይደውሉልኝ ማነው ድንበር ላይ ስንት ተሰቃይቼ ነው የገባሁት። 5 ወር ቆይቼ ነው የገባሁት። በራሴ ተጨብጭቤ ሰርቼ ደክሜ ስንት መከራ ሰርቼ ነው የገባሁት። እና ደግሞ እዚህ መጥታችሁ እየሰራችሁ ለቤተሰብ ይሄን ለእናቴ ይሄን ለወንድሜ ይሄን ለአባቴ ላድርግለት ነው። የምን አባቱ አባት ነው? አባት ነው በእርግጥ ሀቅ አለብን፣ ግን በስነ ስርዓት ላሳደጋችሁ አባት በተንከባከባችሁ ምናምን ይደረግ ችግር የለውም። ግን የኔ እንኳን አባትም አይባልም እናትም የለኝም። ብቻ አልሐምዱሊላህ በሰላም ሳኡዲ ገብቼ እየሰራሁ ነው። አልሐምዱሊላህ ከሀገሬ ወጣሁ። እኔ አንድም ቀን ስራ ፈትቻለሁ በስራ ላይ እኔ በጣም ነው እንደው ቤተሰብም አንዱ በተለይ እነዚህ ህፃኖቹ ምናምን ወደ ዱባይ የሄዱትን ሳይ ማለት ነው እንትን አልኩኝ። በቃ እንደማፈጥር ነው የሚያስጠላኝ። እንዲ አላ እንደው ሰው እንዴት በደል ጨካኝ! ኧረ በጣም ጨካኝ ናቸው የኢትዮጵያ ሰው። እንደው ጉርምን ጉር ናቸው እናት ላይ የሚሏቸው በጣም ከበዱ። ወላሂ ነው የምላቸው በጣም ከበዱ። በቃ የቤተሰብ ነገር ኧረ በጣም ከባድ ነው። እንደው ህፃን ልጅ እንደው 15 ዓመት ያልሞላት ልጅ የአረብ ስራ ስር እያሉ የሚልኩ አላህ ሂዳያ ይስጣችሁ። የዛሬ ቪዲዮ ይመስላል። አሰላሙ አለይኩም ወረህመቱላሂ